አዚዛ ተጨረሰልኝ። እኔም አሁን ነገርኩሽ፣ አሁን የአገሪቱን ህግ ነገርኩሽ። እሷም የሰራችው ደሞዝ መክፈል ካልቻለች ጓደኛዋ ቤት ሂደሽ ወይም ዘመድ ቤት ሂደሽ የሆነ ቤት ሂደሽ ሰርተሽ ላንቺ ብር ገቢ ከተደረገ ደሞዝ የሚሰጥሽ ከሆነ ኃላፊነቱን እንድትወስዳለች እሷ ናት እንጂ የምታውቀው አንቺ አይደለሽ። ይሄ ህጉ ብለ ያለ መክተበል አመል የሚባለው የዛ ሀገር ላይ ሰራተኛ አምጥታችሁ አጋጣሚ ዙሩፍ ተፈጥሮ መክፈል ካልቻላችሁ ወደ ሌላ ሰው ቤት ሂደው እንዲሰሩ የሚል ህግ አለ። ገብቶሻል? ያንን አድርጋ ከሆነ ጥሩ ነገር ነው። ይሄ መጥፎ ሊሆን የሚችለው ነገር ምንድነው መሰለሽ? አንቺን እቤቷ እያሰራች ተጨማሪ ስራ ሰው ቤት ልካ እያሰራችሽ 2 ቤት 3 ቤት ብታሰራሽ ነበር መጥፎ። አሁን እኔ አንቺ ጋር እየታየኝ ያለው የሆነ እልክ ነገር ነው። ለምን ሳትነግሪኝ፣ ለምን እንድሳትይኝ፣ ለምን ሳታከብሪኝ፣ ለምን የሚል ነገር ነው። ብርሽን የመጠየቅ መብትሽ የተጠበቀ ነው። የ5 ወር ደሞዝ አይደለም የ1 ቀን ደሞዝ መክፈል ግዴታዋ ነው። ወይ ማሳፈር ወይ መክፈል። 5 ወር አላሳፈረችሽም ብር አለሽ አፈር ድሜ ገብታ ትከፍላለች። አንድ በይ ህግ አለ። ቀሪውን ዘመንሽን ግን ሌላ ቤት አስተላልፋሽ ብትሰሪ ላንቺ ነው እንጂ የምትጠቀሚው ጉዳት አይደለም። እኔ ያልተረዳሁት ነገር ካለ ንገሪኝ አውሪ። ዝማጥቻ ማለት ነው እንትን ሚኪያጅና ጠጉር ቤት ምናምን ትሰራለች እዚህ ያለችው ሴትዮ ማለት ነው። እኔ ጠዋት ሳላ ምናምን ጥድት ብሎ ነው መቆየት ምናምን አለ። ተነስቼ 7 ሰዓት አጠዳድቼ ምናምን ቁርስ ሰራሁና መጥቼ ክላሴቶች ተነሻ ላይ ጠጉር ቤት እንሄዳለችኝ። አልሄድም አልኳት። እኔ ጠጉር ቤት ሙያ ያለሽ ተብዬ አይደለም የመጣሁት፣ እኔ ጥዳት ነው የምሰራ እዛም ቤት አልሄድም አልኳት። እችኛዋን ማለት ነው። ከዛ እነሱ ደውላ ይሳሳቃሉ። ከዛ ሳሎን ድርስ ተለባት እየሮጠ ሄዳ በሩን ዝግት አረገችው። አንድ ነገር ልንገርሽ፣ እሺ አንድ ነገር ልንገርሽ። ጠሪቀት ከላሚክ ትክክል አይደለም። አነጋገርሽ ፓወሩ ትክክል አይደለም። የሆነ በኃይል ነው የምትናገሪው። እሱ ነገር ላንቺ ይጎዳሻል። ሴትዮዋ ነይዝኒድ ማለት ትችላለች። አንቺ ደግሞ አልሄድም ማለት ትችላለሽ። ግን አመላለስሽ ለኛ እያሳየሽን ነው። ለኛ እንደምታሰሚ ለሴትዮዋም እያልሻት እንደሆነ ትክክል አይደለሽም። ተቀጣሪ ነሽ ማሪ፣ አንቺ ተቀጣሪ ነሽ። እነዛ ሰዎች ቀጣሪዎች ናቸው። መሄድ ሳትፈልጊ ስትቀሪ ሶሪ መዳም እኔ አልሄድም ነው እንጂ እንደዚህ ሰጣ ገባ ውስጥ ደፋር ነሽ። በጣም ትዳፈሪያለሽ። ይሄ ነገር ይጎዳሻል። በተለይ ፍልስጤን፣ ጆርዳን፣ ሉብናኖች፣ ኢራኖች ጋር እንደ አይነት መቅበጥ የለም። ሳዑዲንካ ቢሆኑ ሳዑዲዎች ጋር ይቻላል ስል ተረማመጅባች። ግን አሁን አንቺ እኔ ሳይሽ ፓወሩ ይሄ ንግግሩ የኃይል ቃል ነው የምትጣቀሚው። 97 ሰዎች እናንተ ፍረዱ። አነጋገሩሽ እስሉብሽ ቀለጥ ነው። አልሄድም መዳም እኔ የቤት ሰራተኛ ነኝ እዛም አይደርስም ማለት ነው። እኔ እዚህ ነው የምሰራው በቃ እዚህ ነው። ለሽ አንቺ እንደዚህ የምትመላለሹ ለምንድን ነው? ሰዎች እንኳን ጥሩ ነገር ቢያስቡ ክፉ ነገር እንዲያስቡ ታረጋቸዋለሽ። ሀቅሽን ያሳጣሻል። ሀቅሽን እኮ ነው የምታጩ። በምላስሽ ሀቅሽን ታጫለሽ። በጣም በኃይል ነው የምትናገሪው። እኔ ዝካየሁት ነው። እዛ ደግሞ አላህ ነው የሚያውቀው። ለምን ማሪ ምን ሆነሽ ነው? ውስጥሽ ሆነ ፓወር አለ የታመቀ። እሱን እያወጣሽባቸው እኮ ነው ሰዎቹ ላይ። ምን ሆነሽ ነው? እንደዛ ታይሆን አሁን የተናገርሽው ነገር አሁን ሴትዮዋን ያልሽው ቀለጥ ባይሆን እንኳን ያነጋገር ቶንሽ ቀለጥ ያደርገዋል። ገብቶሻል አይደለም?